ፓስተሮች እነሱ ዛሬ ወደ ጌታ ሄደዋል። እነዛ ፓስተሮች በቸርች ውስጥ በሚያገለግሉበት ጊዜ ይከፈላቸው የነበረው ደሞዝ 3 ወርና 6 ወር እንኳን አልከፈለም። የሚያገለግሉበት ቸርች የ3 ወርና የ6 ወር ፓስተሩ ሲሞት ወይ ወንጌላዊ ሲሞት ጡረታ እንኳን ተብሎ እኮ የሚቆረጥለት እኮ ነገር የለም። በቃ ከሞተ ሞተ ነው። ገባቢ ላይ ይሉንታያል ለወርና ለምናምን ነገር አንዳንዶቹ የሆነ እንደው ዘርዘር አድርገው 300 400 ብሩን 10 አድርገው ይዘው ሊሄዱ ይችላል። ወገኖቻችን እየተራቡ ቸርች ውስጥ ወንድሜ ቸርች ውስጥ አሁን እኔ ማለቅሰው ስለ በእንደዚህ አይነት ህይወት ውስጥ ስለሚያልፉ ሰዎች እንጂ የትናንት ማንነቴን አስቤ አይደለም። በትናንት ማንነቴ ላርግ ብዬ ካልኩ ይሄ ፊት የምታየው ሰው ይሄንኑ መንገድ ነበር አልኩበት የነበረው። ስንት ሰው አለ ወንድሞቼ ናቶቼ በተለይ ከኢትዮጵያ ውጭ የምትሄዱ ቸርች የምትሄዱ ሰዎች ከኢትዮጵያ ውጭ ስትሄዱ ከኢትዮጵያ ውጭ ያላችሁ ወገኖች ወደ ኢትዮጵያ ስትገቡ ፕሊስ ከመሄዳችሁ በፊት ጸልያችሁ ሂዱ። ቸርች ስትሄዱ ጌታ ሆይ የራባት እናት አለች፣ የራበው ወንድም አለ፣ የራበው ቤተሰብ አለ፣ እነዛን በመንፈስ በኩል እባክህ ጠቁመኝ ብላችሁ ሂዱ። ምናልባት አጠገባችሁ ቀኝ እጁን ጨበጥ አድርገው ያዡና እንደዚህ ነቅንቀሽ እንዲህ በዩ ብሎ የሚለው ሰውዬ ስራሱ በስፒከር ሊነግረው ሲገባ አጠገባችን በረሃብ የደቀቀን ሰውዬና በረሃብ የደቀቀችን ሴት መበለቷን ሁሉ እየገባችሁ ጎሰም አድርጓቸው እያሉ የሚያደባድቡ የሚያቀጣቅጡ እነኝን አይነት አገልጋዮችን ከመስማት ይልቅ እግዚአብሔር ሆይ ሲሄድ እባክህ ጠቁመኝ ብላችሁ በሉ ወንድሞቼ ናቱ። ጠቁመኝ። እኔ አንዴ ልንገራችሁ ወንድሞቼ ናቱ። ሰው የሆነ ሳንቲም ባረከኝ ወደ 3000 ነው ምናምን ነገር የኢትዮጵያ የማውራት መዛራ ሳይወጣ አንድ ሰዓት ላይ ጌታና መልክ ቤዛ ኢንተርናሽናል ቲኬ ህንጻ ላይ 8ኛ ፍሎር እና ሲሄድ እግዚአብሔር ሆይ ለምታሳየኝ ሰው ከዚህ ከሰጠኝ አካፍላለሁና የምታሳየኝ ሰው ካለ አሳየኝ ብዬ ሄጄ ቸርች ተቀመጥኩ። ከነ ባሏ ነው መጣ የተቀመጠችው። ባሏ መሆኑን በኋላ ነው ያረጋገጥኩት። እፍል ለፊቴ መጣው ተቀመጡ እኔ ከነበርኩበት ፊት ለፊት ላይ ማለት ነው። ወንድሞችናቶች ቸርች ውስጥ በጌታ ሆነው ስንቶች ወንድሞች እንደሚራቡ ታውቃላችሁ? ስንት ወንድም እየተራበ እንዳለ። እነዚህ ሰዎች ስክሪን የሚገዙብን ላያችን ላይ እውነት ሲጀምር በአመጽ የሰበሰቡት ገንዘብ ነው። አንድ ሰው እዚህ ውስጥ ገብቶ ስለ እዩ ጩፋ እናገራለሁ ብሎ ካለ ሴት ሁኚ ወንድ ሁን አንተ ሌባ 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 ደግመዋለሁ ሌባ። እና ጌታ ጠቁሜን ብዬው በቃ የምታሳየኝን ሰው አካፍላለሁ ብዬ እፍል ለፊቴ መታ የተቀመጠች እህት ማለት ነው። ከለበሰችው ልብስ የተነሳ የኑሯ ድቀት ያስታውቃል። ፊቷ ላይ ያለ ግርጣት ማለት ነው። ግን ወንድሞቼ ናቶቼ እሱም ብቻ ሳይሆን እግዚአብሔር ያሳየኝ ውስጧ ደግሞ ያለውን የእግዚአብሔርን ጉልበት ነበር ያሳየኝ። ጸጋን ጢም አርገተው ግን የምትራበህት ከጉባኤ ሲጨርሱ አገኘዋቸው። ችግሯን ብቻ ውስጧ ያለውን መራቧን ብቻ አይደለም ያሳየኝ እግዚአብሔር። ጸጋ የተጠቀጠቀች ሴት ናት። በምድረ በዳ ነው የምትኖረው። ስንቶች እህቶች አሉ ወንድሞች እናቶች፣ ስንት ወንድሞች አሉ፣ ስንት እናቶች አሉ። ጌታ ሆይ ድረስልን፣ ጌታ ሆይ ድረስልን፣ እባክህ በረሃብ አንሙት ብለው የሚሉ ስንቶች አሉ። ዞር ብሎ የሚያያቸው ያጡ ስንቶች ሰዎች አሉ። በጌታ ያመኑ ስንቶች ሰዎች አሉ። ቤተክርስቲያን መበለቶችን በመርዳት አይክበዱባት ተብሎ የተጻፈ እግዚአብሔር ቃል እያለ ቀደም አቤላ ነካርጎታል። በያዕቆብ መልእክት መጽሐፍ ምዕራፍ 1 ቁጥር 27 ላይ እኛ ስለምልኮ ብለን የምንለው ቸርች መተን በኪቦርድ ወይ በከበሮ በጭብጨባ ለማለታችን ነው አይደል? እሱ አንዱ ክፍል ሊሆን ይችላል። ግን እውነተኛ ምልኮ የሚፈልግ ሰው ካለ ዳደጎችን መበለቲቱን በችግር ውስጥ ያሉትን ካለን ነገር ልናካፍል የጌታን ቸርነት ልናካፍል አልፈን ለማያምኑ ሰዎች ሁሉ ጭምር ልናረግ
እነ ቅዱስ ጳውሎስን ደጋግሜ እጠራዋለሁ። ከጌታ ከኢየሱስ ክርስቶስ ቀጥለን ልንጠራው የሚገባ ሐዋርያ ነው። እኔም እናንተም ሁላችሁ በገላትያ መልእክት መጽሐፍ ምዕራፍ 2 ላይ አማዶቹ ጴጥሮስና ዮሐንስ ያዕቆብ የተሰጣቸውን ጸጋ አይተው እና አውቀው ለኔና ለበርናባስ ቀኝ እጃቸውን ሰጡን ይላል። ቀጥሎ እንዲህ የሚል ቃል ይናገራል ጳውሎስ። ምስክሮች ናችሁ እያሉ ድንኳን እየሰፋ ድሆችን ያስብ ነበር። ገላትያ መልእክት መጽሐፍ ምዕራፍ 2 ላይ ድሆችን እናስብ ዘንድ ብቻ ለመኑን፣ እኔም ይሄን ለማድረግ ተጋው። አሁን እኛ ወንድሞች ናቶች ከነዚህ አገልጋዮች እኩል የክርስቶስ አገልጋዮች ነን ብለን እንላለን ወንድሞች። ራሱ እየተራበ ደግሞ ድሃን አስባለሁ ብሎ ይላል። ሲገባህ እንዲህ ነው የምታደርገው። ለክርስቶስ ስትኖር እንዲህ ነው የምትሆነው። እነ ጴጥሮስና ዮሐንስ ያዕቆብ ድሆችን አስቡ ብለው አሏቸው በርናባስና ጳውሎስን ተጸለዩላቸው በኋላ። እኔም ይሄን ለማድረግ ተጋው ይላል። እውነት ገብቶናል ጌታ እና የጌታ ህይወት ለጌታ መኖር የሚባለው ነገር ገብቶናል ወንድሞቼ ናቶቼ። ሲገባህ ለሌሎች ትቆረሳለህ። ሲገባህ ከትርፍ ሳይሆን ከጉድለት ካለ ታካፍላለህ። የቅንጡ ቴሌቪዥን እቤትና ቸርች ውስጥ አትተክል። የቅንጡ ወንበር ላይ አትቀመጥ። የክርስቶስ አገልጋይ ከሆንክ ጠርቶ ከሆነ ለህዝብ ትራራለህ። ጠርቶ ከሆነ ሸክም ካለ ከምትበላው ይልቅ ያልበሉ ሰዎችንም ጭምር ታያለህ በውስጥ ማለት። ጌታን እያገለገሉ ለፋሲካ እና ለገና ብቻ ጸጉራቸውን የሚተኮሱ እህቶች አሉ። ሴቶች እንደ ወንዶች አይደሉም። በየወሩ የሚያስፈልጋቸው ሞዴስ መግዛትማ በጣም ትልቅ ነገር ወንድሞች ናቶች ጌታ ያመጡታል። ቸርች ውስጥ ያሉ ወንድሞቻችን እህቶቻችን እናቶች ማለት የእግዚአብሔር ጸጋን የተጠቀጠቀባቸው እህቶች ዞር ብሎ የሚያስባቸው ዞር ብሎ የሚያቸው ማንም የለም። ባሏ አይደለም ልጆቿ ሁሉ ቢያልቁ ማንም ዞር ብሎ የሚያያት የለም። እንደነኛ አይነት የዘመናችን ኩኩባና ተምች አንበጣ የሆኑ በጸሎት የሚተጉ ለቤተ ክርስቲያን ለትውልድ መዳን የሚያነቡ እናቶች በቤት ውስጥ ቡና አፍልተው መጠጣት ለነሱ ብርቃቸው የሆነ በጣም ብዙ የወንጌል አማኞች በጌታ እህቶቻችን እናቶቻችን ብለን የምንላቸው ቸርች ሲመጡ እንደዚህ ጨምቀን እኛ በጠገበሆች እነሱ በተራቡ ሆድ ሆነን እንደዚህ አንቀን ደግሞ ልንገላቸው አባቴና የእናቴ ልጅ እያልን ማለት ነው። የታለ ጌታ ቸርነት? የታለ አባባ በጎነት በአንተ በኩል ለዛች እህት ለዛች እናት ይታየው? የታለ ከኛ ካማኙ አልፎ መልካሙ ስራችሁን አይተው በሰማይ ያለ አባትን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ተብሎ የተባለው የታለ? መቼ በራ? መቼ በራ? ደብረ ብርሃን ላይ መቼ በራ? አፋር ላይ ላለቁ ሰዎች መቼ በራ? ዱቄት እኮ ይዘውላቸው ሄዱ። በጦርነት እንኳን ለተጎዱ ዱቄት ይዘው ሄዱ። በጣም ጥቂት ሰዎች ናቸው። የነ ኤልሻዳይ ቴሌቪዥን እነ ፓስተር አበራና እነ ፓስተር በለጡ እነ ፓስተር ገነት ሶሪና ፓስተር ኤልያስ እነሱና አንዳንድ ቸርቾች ናቸው። ሌሎቹ ሳትልም
እዩ ጩፋ ታይቷል እንዴ? የሉም። ይኸውላችሁ ዛሬ ከፈለጋችሁ ከኔ ፔጅ ላይ አንፎሎ እያደርጋችሁ ውጡ። ደቡባዊ ይሁን ምስራቃዊ ይሁን ኢትዮጵያ ይሁን ኤርትራዊ ይሁን አማራ ይሁን ኦሮሞ ይሁን ትግሬ ይሁን ጽድቅን የማትከተል ከሆነ አንተ የአመፅ ልጅ ነህ። ጎ ከኔ ፔጅ ላይ ምንም የምትጨምሩልኝ ምንም የምትቀንሱልኝ ነገር የለም። የተከተልነው ኢየሱስን ነው። አላማችን ወንጌል ነው። የወንጌል ስብከት እንዲሰበክ ትራክትንና እንደተባሉ ሚሽነሪዎችን ለመላክ 100,000 የኢትዮጵያ ብር ለማውጣት ለመፈረም እጃችን ቀጠቀጣል። አብዛኞቹ የቤተክርስቲያን መሪዎች አብዛኞቹ 24 ሚሊዮን ቴሌቪዥን ይላል። እሺ የገቡ ሰዎች እስቲ በዚህ ጉዳይ ላይ ልትከራከሩ ከሆነ በተለይ ኢየሱስ ዋና ያስገቡኝ እያልሽ ስትይ ነበር። ልትናገሪ ከሆነ ትቻለሽ። ብዙ ጊዜ አቅሻለሁ። እንቆራረጣታለን። ዛሬ ግን ተናገሪ። ልትናገሪ ከሆነ ወክለሽ። ሰላም እና ጸጋ ይብዛላችሁ። ኤርሚዬ አቡና እዚህ ጋር ያላችሁ እኔ ብዙም እንትን አይደለሁም። ለምን አቡና ትክክል ነው። ለምን አላቅም ስሜታዊ ይሆናል ብዙ ጊዜ። አንድ ነገር አለ። ይሄ የ24 ብር ሚሊዮን እስክሪን ሲሰራ እውነት ለመናገር የእዩ ጩፋ በር ላይ ለማኝ የለችም፣ ቁጭ ብላ የምትለምን የለችም፣ የተራበች ሆድ የለችም። ይሄን እላለሁ። እሱ ይሄንን እኔ በብዙ መንገድ አይቻለሁ። በተለይ የራሳቸው ሚኒስትሪ ያላቸው ቸርቾች የሰሩት ጉድ አለ። የማውቃቸው በአካል የደረስኩባቸው የዛሬ 7 ዓመት ይሆናል። ሱራፌል ቸርች ላይ ልገለገል ሄጄ ያኔ አዲስ ነው ልገለገል ሄጄ በሚገርም ሁኔታ ኤርሚ አንድ ቲሸርት ለመልበስ $100 ነበረ። $100ን የለበሰ ሰው የተነበይለት ነበረ። እኔ ግን $100ንም አላወጣውም። ፊት ለፊት አይን ለአይን እየተያየን ነበር የሚያገለግለው። ግን ቲሸርቱን የለበሰ ሰው ደግሞ ተደጋግሞ ስተነበይለት እኔ ጋር ግን ወፍ የለም። ተነበይልኝ አልተነበይልኝ የሚቀርብኝ ነገር የለም። እኔ ለእግዚአብሔር የእንጀራ ልጁ አይደለሁም። ልጁ ነኝ። ትክክለኛ የወለደኝ ልጁ ነኝ። በመስቀል ጣር ላይ የወለደኝ ነኝ። ለሱ ባዳ አይደለሁም። እኔ ተነበይ አልተነበይ እሱ አይደንቀኝም። ቀጠልኩኝ። በሌላ ጊዜ ህልም አየሁኝና ሄድኩኝ። በገንዘብ ሆነ ትንበያው፣ በከፈለ ሆነ ትንበያው። ለምን ክርስቶስ እኮ ወደ ምድር ሲመጣ ለአንድና ለሁለት ሰው ከፍሎ አልመጣም። ለዓለም ሙሉ ከፍሎ ነው የመጣው። ይሄን ይበዘብዟታል። እሷም አትማርም ትሄዳለች። እዩ ጩፋ ጋር ብትል እስራኤል ዳንሳ ጋር ብትል ትሄዳለች፣ ታገኛለች፣ ትወስዳለች፣ ትከፍላለች። የገስታውስ ነው የምንድን እያሉ እንደውም ትንቢት ተተንበየላችሁ የቀረባችሁ ያልተፈጸመላችሁ ኑ እግዚአብሔር ምን ሰራላችሁ በህይወታችሁ። ሌላ ጊዜ ገስታውስ 5,000 ብር እየለቀሙ ይልቀሙ መልቀሙን ይልቀሙ። ግን ምን ሰሩበት? እኔ ውስጤ ማለቅ ሰው ይሄን ይልቀሙ መልቀሙን ምስኪንን ብረዱበት ይልቀሙ። ግን አይደለም። እስክሪኑ ቸርች ውስጥ ተርገጥሞ እኔ የሚሄደው ቃል ልሰማ ነው ወይ እስክሪኑን ለማየት ነው የሚሄደው? ያልገባኝ ትልቁ ፖይንት ቤቱን ላደንቅ ነው የሚሄደው ወይስ እግዚአብሔርን ፈልጌ ነው የሚሄደው? ከዚህ በፊትም እዩ ጩፋ ጋር ሄጄ አላውቅም። ከዚህ በኋላ ምንም አልሄድም። ተወልጄ ያደግኩት በመካነ ኢየሱስ ውስጥ ነው። ቸርች ከኔ ያጎደለችኝ ነገር የለም። ብደክም ብበረታ ብወድቅ ብነሳ እኔ ከመካነ ኢየሱስ ያጣውን ነገር ከነ ድካሜ በሆነ እየተፋቀኩም በሆነ እዛች ቸርች ሄዳለሁ። ግን ኤርሚ የምትናገረው ነገር ሁሉ ትክክል ነው። ግን በዚህ ላይ ተነስታችሁ የምትቃወሙ ሰዎች ቆም ብላችሁ ራሳችሁን አስቡ። የፈጠራችሁትን እግዚአብሔርን አስቡት። ቸርች መስራት እየተናፈቀ እየገባህ አንተ እሱን የምትተች ከሆነ የቱ ጋር ነው ክርስትና? ክርስትና ይህን መርምረው ነው የምለው እኔ። ክርስቶስ የሞተው እኮ ለስክሪን አይደለም። በስክሪን እኮ ክርስቶስ አይከብርበትም። ክርስቶስ የሚከብረው ያቺ ሸራ ቤት ውስጥ እኔ የማውቀው ገና ወደ ጌታን ተቀብዬ ስመጣ የማውቃት ሸራ ቤት ውስጥ ነው ጌታን የማውቀው። የእግዚአብሔር መንፈስ ያለበት ነው የማውቅበት።
እየተነሳችሁ ምትታችሁ ምን የምትሉ በእውነት እግዚአብሔር ይቅር አይላችሁ። በጣም ከትላንት ጀምሮ ልቤ በጣም ያዝናል። አያለሁኝ፣ ሰማለሁኝ፣ ይተቻል እንደ ጉድ። መፍታችሁ ነው መተቸት፣ ግን ቆም ብላችሁ አስቡበት። ቆም ብላችሁ አስቡበት። እንዴ ሰው እስኪ አንድ አገልጋይ ታሞ በቤት ተቀምጦ በየሶሻል ሚዲያ እንትን ብሎ ይሄ ወንጌላዊ ታመመ ተብሎ ለዛ ወንጌላዊ እኮ ይለመንለታል፣ እንርዳ ይባላል። የ24,000 ብር ቴሌቪዥን ግድግዳ ላይ እየተሰቀለ አደባባይ ላይ ቢሆን ኦኬ፣ ውጪ ላይ ቢሆን እሺ፣ ውጪ ላይ ቢሆን እንኳን የሚገባው ሰው ስለማያየው ስለማይሰማው ይሆናል ይባላል። ነገር ግን እኔም ቸርች ውስጥ ገብቼ እሱም ቸርች ውስጥ ጎሞ ምኑን ላየው ነው የሚሄደው? አቡና ልክ አይደለም። አቡና መቼም ልክ ሆኖ የማያውቅ ከሆነ የእናንተ አመለካከት ነው። የአቡና ትክክልነት ወደፊትም የሚቀጥል ነው። እሱ የሚኖረው ለህልናው ይመስለኛል። እዚህ ጋር ማንኛችንም ስንኖር ለህልናችን መኖር አለበት። ነገ እኮ የምንጠየቅበት ህይወት አለ። በምድር ላይ ምን ሰርተሃል የሚባል ነገር አለ። ረድተሃል የሚባል ነገር አለ። አንጀቷን አስራ በየቤተክርስቲያን ደጅ ላይ ቆማ የምትለምን እናት የለችም? ኢቭን ሌላው ይቅርና ቸርች ውስጥ ቁጭ ብላ የምትለምን እናት የለችም? ከገቢ ከወጪ ምጽዋት የምትለምን እናት የለችም? እናቴ ምስኪን ናት፣ ምንም የሌላት። እኔ ሰው ሀገር ሰርቼ ነው የምኖረው። ግን ከእሷ ላይ የአስራት ተብሎ ተወስዶ ግን ከእሷ ላይ የምን መግዣ ተብሎ ተወስዶ አንተ የ24 ኢንች ብር ምን ስትገጥም አእምሮ አላችሁ ወይ? እዩ ከደቡብ ይነሳ። እኔም ደቡብ ነኝ። አዎ የአርባ ምንጭ ልጅ ነኝ። እኔም ኮንፈረንስ እየተዘጋጀ ከየኮንፈረንሱ ሲበዘበስ ለምን ይሄ ይሆናል? ሁላችንንም ብንወጋ ቁስል አለን። የሚያመን ቁስል አለን። የሚያመን ቁስል አለን። እናቶቻችን ምስኪኖች ናቸው። ኮንፈረንስ ብሎ እኮ የምዘጋጀው እኮ ለመበዝበዝ ነው እንጂ እውነት ክርስቶስን ለመስበክ አይደለም። እኔ የማውቀው በእኔ ቸርች ውስጥ እኔ የማውቀው የመግቢያ ጥቅስ ተብሎ ሲጠቀስ፣ የሃይማኖት መግለጫ ተብሎ ሲጠቀስ፣ እንዘምር እንጸልይ ተብሎ ፕሮግራም ሲጀመር ነው የሚያውቀው። ማን ነው በዚህ ዘመን ላይ ቆሞ እውነት እግዚአብሔርን ቃል ከፍቶ ወንጌልን የሚያስተምር ከትንቢት በስተቀር? ትንቢት ማንን ይመልሳል? ማንንም አይመልስም። ትንቢቴ ሳይፈጸም ሲቀር ክርስቶስን ሳላውቀው ሲቀር ልዩነቱ ዘጋ ነው። ብዙ የተስፋ ቃሎች አሉ ያልተፈጸሙ። ነገር ግን እግዚአብሔር በአገልጋዮች ከተናገረው ይልቅ እግዚአብሔር ለኔ የተናገረው ተፈጽሞ አይቻለሁ። በራሴ እንዲህ ትሆኛለሽ እንዳትሆናለህ ገንዘብ ለመቀበል አንድ ታሪክ ያየሁት አለ። ልጁ ዕዳ አለበት። ዕዳው ከተነገረለት በኋላ እግዚአብሔር ዕዳዬን ከፈለልኝ ተብሎ ሲነገረው አሜን ብሎ አጨብጭቦ ወንበሩ ላይ ሊቀመጥ ስል ሂድ ነው የተባለው። ወደ ቢሮ ሂድ ነው የተባለው። ለምን? ሊከፍል የተተነበየበትን ሊከፍል ያስከፍሉ። ይሄን በአይነ በብረቱ ያየሁት ነው። እግዚአብሔር ከዚህ በሽታ ፈውሷል አሜን ብሎ አጨብጭቦ ወንበሩ ላይ ሊቀመጥ ስል ሂድ እናንተ የአሁን ትንቢት የመጣላችሁ ሂድ ወደ ቢሮ የሚባልላችሁ አለ እንዴ? በየትኛው ዘመን ነው ዘይት ተሽጦ ክርስቶስ እኮ በነፃ እኮ ሲያገለግለን የነበረው? የትኛው ጋር ወርዶ ነው ክርስቶስ አስከፍሎ ያገለገለው? ደዌያን ሲፈውስ ክርስቶስ ከፍሎ ነው እንዴ? አስከፍሎ ነው እንዴ? 12 ደቀ መዛሙርቱ ከሱ ጋር ሲከተሉት ከፍሎ ነው እንዴ? ወዴት እየሄድን ነው? ጎበዝ መለስ እንበል። ለትችት አትቸኩሉ። በተለይ አይቻሉ ንጉን አትቸኩሉ ለትችት። ደግሞ ሐሳቡን ተረዱ። ቪዲዮውን ጨርሳችሁ ስሙና ከዛም በኋላ ለትችት ተነሱ። ቪዲዮውን ገና ጅማሬውን አይታችሁ ለትችት አትሩጡ። እኔ በጣም ነው ውስጤ ያለቀሰው። በጣም ነው ያዘንኩት። በጣም ነው የተጎዳሁት። በጣም ነው የተነካሁት። በጣም እንዴ እግዚአብሔር ሊሰራ እግዚአብሔር እኮ ሲጀምር ማለት ነው በስክሪን አይከብርበትም። እስኪ ለክርስቶስ የምሰጠው ጥቅም አለ? ያ ስክሪን ይሰጠዋል? አንዳች ነገር የምሰጠው ጥቅም የለውም። ይበልጡንስ የእግዚአብሔር መንፈስ ያለው የቱ ጋር ነው ብትል እዛች ሸራ ቤት ውስጥ ናት። አምናለሁ
አንድ ጊዜ ፓስተር ጋቢሶ ወጣቶችን ሲያስተምር አንድ ነገር አለ። እኛ ድሮ በጊታር ስንዘምር ብዙ ወጣቶች ወደ ጌታ ይመጣሉ፣ ብዙዎች ይማረካሉ። እናቶቻችን ስላለባበስ ሲናገሩ ብዙ ነገር ተናገርና ግን አለ በዚህ ዘመን ላይ ደግሞ ስንሆነ ቸርች ለጸሎት ብለን ስንገባ ኪቦርድ ተከትሎ ይገባል፣ ያጅበናል ኪቦርድ። እኛ ግን የመጣነው ለጸሎት ነው አለ። እኛ የእግዚአብሔር ቤት የምንሄደው የእግዚአብሔርን ቃል ለመስማት እንጂ ስክሪን ለማየት አይደለም የምንሄደው። ስክሪኑን ቆጥሬ ስክሪኑን ቀምሜ ምን ብዬ ወጥቼ ከቸርቹ ሲወጣ ጊዜ እኔ ዛሬ ሄደሽ ምን ተማርሽ ብባል ስለ ስክሪኑ ነው እንጂ ማደንቀው ስለ ስክሪኑ ነው እንጂ የምናገረውን የእግዚአብሔርን ቃል አላስተውል እችላለሁ። ለምን ዲኮሩ ራሴን በጥብጦኛል።